ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ፒዛ ያለ ዱቄት ነው። እንዴት እንደምንሰራ ተከታተሉ። የዶሮ ስጋ ያስፈልጋል። የተከተፈ ረጅሙ ሽንኩርት ያስፈልጋል። ትንሽዬ የፈረንጅ ቃሪያ ያስፈልጋል። ነጭ ሽንኩርት ያስፈልገናል። ሽንኩርት ያስፈልገናል። ፐርሲል ደግሞ የተከተፈ ወይም ደግሞ ኮሪያንደርም መጠቀም እንችላለን። እኔ ፐርሲላን የተጠቀምኩት። ከዛ በኋላ እነዚህ ነገሮች አንድ ላይ እናደርጋቸዋለን። ጨው፣ ቁንዶ በርበሬ፣ ቺሊ ፓውደር ወይም የሚያቃጥል ማንኛውም ቅመም መጠቀም ትችላላችሁ። ከሙን አድርገን እንፈጨዋለን ማለት ነው። ስንፈጨው ትንሽ ደቀቅ እናደርገዋለን በደንብ እንዲያያዝልን። ከዛ እንደዚህ ይሆናል ማለት ነው እንደምታዩት። ከዛ በኋላ መጋገሪያ ወረቀት አምጥተን እንደ ፒዛ እንደዚህ እንጠፈጥፈዋለን። ይሄ ስንፈጨው አንዳንድ ስር ነገር ካለው የስጋው ስር እናነሳለታለን ማለት ነው። ከዛ እንደዚህ አድርገን በጣም ወፍራም አናረገውም፣ በጣምም ኦቨር ቀጭን አይሆንም። በቃ እንደዚች አነስተኛ ፒዛ አድርገን እንጠፈጥፈዋለን ማለት ነው። ከዛ ከጠፈጠፍኩት በኋላ ኦቨን አስገባሁት ማለት ነው። ከፈለግን መጥበሻ ላይ መጋገር እንችላለን። ከፈለግን ኤር ፍራየር ውስጥ የፈለግነው ላይ አድርገን መጋገር እንችላለን። ምንም ችግር የለውም። ብዙ ሰዓት አይወስድም። ፈጣን ነው በጣም። ከዛ በኋላ የፒዛ ሶስ ከላይ እናረግበታለን ማለት ነው። አለማረግም ይቻላል። ማትፈልጉ ሰዎች ካላችሁ አለማረግም ይቻላል። እኔ እንግዲህ ሁለትን የሰራሁት አንዱን የፒዛ ሶስ አድርጌበታለሁ፣ አንዱን ደግሞ ያለ ፒዛ ሶስ ነው የሰራሁት። እሱን እናረግና ከላይ ቺዝ እናረግበታለን ማለት ነው። ያው እንደምታዩት አናበዛም። የፒዛ ሶሱን በስሱ ነው። የሚያቃጥል ከፈለጋችሁ ማድረግ ትችላላችሁ ተጨማሪ። ከዛ በኋላ ያው ቺዛችንን አድርገን ቃሪያ ከላይ ማድረግ እንችላለን። የሚያቃጥል ሳይሆን ቀስቀስ ያለ ቃሪያ እናረግበታለን። ከዛ ተመልሰን እንደገና ወደ ኦቭኑ ማስገባት ይኖርብናል ማለት ነው። እንደምታዩት በምጣድ የምንጋግረው ከሆነ በሁለቱም ሳይድ ጋግረን ነው ከዛ በኋላ ቺዙ የምናረግበት። ይኸውላችሁ እንደምታዩት ይህንን ይመስላል። በጣም በጣም ቆንጆ ነው። ሞክሩት። በጣም ነው የሚያጠግበው። የመጨረሻ እኔ እንደውም አሁን ከዚህ በኋላ ድጋሚ ሳሞቀው ኤር ፍራየር ላይ ነው ማድረገው። ከላይም ትንሽ ይቀላል ማለት ነው። ለዛሬ ይሄንን ይመስላል። በሚቀጥለው ጊዜ ደግሞ የዚህን ዶሮ አሰራር በጣም ጣፋጭ ነው። የዚህን ዶሮ አሰራር ይዤላችሁ እመጣለሁ። በጣም ትወዱታላችሁ።